ሽልማትም አያስፈልገኝም አንተን ፎሎ ለማድረግ ሰብስክራይብ ለሚያደርጉ ሰዎች ጊፍት እየሰጠሁኝ ነበር እና ፈቃደኛ ነው ወይ? አዎ ፈቃደኛ። አት ኦፊሻል ደሳለኝ ያ እሱ ነው ተስዳለ። እሺ ቴንክ ዩ አመሰግናለሁ። እሺ መልካም ጊዜ። እሺ ይሄው የመጨረሻ ነች። ሃይ ቤተሰብ እንዴት ናቸው? ሁሉ ሰላም? እኛ ጋር ሁሉ ሰላም። እንግዲህ እንደምታዩ የተለያዩ አይነት ጊፍቶች ይዘን ማለት ነው ዞር ዞር እያልን ነው እና ሰዎች ሰብስክራይብ እንዲያደርጉን ጠይቀን ማለት ነው። እንዲሁ እንደምታዩት ጊፍት እየሰጠን ሰብስክራይብ እያስደረግን አካውንታችን እያሰደግን እየሄድን ነው ያለው እና እናንተ ደግሞ ይሄን ቪዲዮ የምታዩ ሰዎች ማለት ነው ሰብስክራይብ በማድረግ ተባበሩን። ሰብስክራይብ አድርጉ። ይሄ ቻናል አሪፍ ስራዎች እንደሚሰራ ሹር። እናመሰግናለን ለምታደርጉት ነገር። ሰላም ወንድሜ። ሰላም ደሳለኝ እባላለሁ። ዩቲዩብ አካውንት አለኝ። ሰብስክራይብ ለሚያደርጉ ሰዎች ጊፍት እየሰጠሁኝ ነበር እና ፈቃደኛ ነው ወይ? አዎ ፈቃደኛ ነኝ። ይሄው አድርጌያለሁ። ኦኬ እሺ ቴንክ ዩ ኦኬ አመሰግናለሁ። እሺ ስለዚህ ጊፍት ወሰድልኝ አንድ መርጣ። እሺ ቴንክ ዩ አመሰግናለሁ። እኔም አመሰግናለሁ። ሃይ ወንድም ሰላም ሰላም ደሳለኝ እባላለሁ። ዩቲዩብ አካውንት አለኝ። ሰብስክራይብ ለሚያደርጉ ሰዎች አንዳንድ ጊፍቶች እየሰጠሁ ነበር። ፈቃደኛ ነህ ወይ? ሰብስክራይብ ታደርገኛለህ? እሺ አይ ቲንክ አድርጌያለሁ መሰለኝ። እሺ እስኪ ቼክ እናድርገው። ኦፊሻል ደሳለኝ ቴንክ ዩ አመሰግናለሁ። ስለዚህ ጊፍት ምረጥልኝ እባክህ። ምን ልስራ? ከነዚህ አንድ ነገር ወሰድልኝ። እሺ ቲንሰ እሺ ቴንክ ዩ አመሰግናለሁ። እሺ መልካም ጊዜ። እሺ ቴንክ ዩ ሰላም እንዴት ነህ? ደሳለኝ እባላለሁ። ዩቲዩብ አካውንት ሰብስክራይብ ለሚያደርጉ ሰዎች እና እንዲህ ቲክታክ ላይ ፎሎ ለሚያደርጉኝ አንዳንድ ስጦታዎች እየሰጠሁ ነበር። እዚህ ጋር የተለያዩ አይነት የቾኮሌት የሚጠጡ ለስላሳዎች ምናምን የተለያዩ አይነት ጊፍቶች አሉ እና ሰብስክራይብ ካደረከኝ እባክህ አንድ ሽልማት ልሸልምህ በአንተ ምርጫ ማለት ነው። ሽልማቱ አንተ ነው የምትስበው። እሺ ኦፊሻል ደሳለኝ የሚለው ዩቲዩብ አካውንት ያለ ዩቲዩብ ላይ ኦፊሻል ደሳለኝ ኦፊሻል ደሳለኝ ዩቲዩብ ኦኬ በጣም አመሰግናለሁ። ስለዚህ ፎሎ አድርጌያለሁ። ኦኬ ስለዚህ አሁን ያሉትን እጣዎቻችን እነዚህ አራት ናቸው። ከነዚህ አንዱን ትስባለህ፣ የትምርትን ትወስዳለህ። እሺ ቴንክ ዩ አመሰግናለሁ። ኦኬ እሺ ቴንክ ዩ እሺ ቤተሰብ አሁን ደግሞ አንድ ወንድማችን አግኝተናል። ተከተልን። ሃይ ብራዘር ሰላም ነው? እንዴት ነህ? ደሳለኝ እባላለሁ። የራሴ ዩቲዩብ አካውንት አለኝ አት ኦፊሻል ደሳለኝ የሚለው እና ሰብስክራይብ ለሚያደርጉኝ ሰዎች እንደምታያቸው ከነዚህ አንድ ጊፍት እየሰጠሁኝ ነበር ማለት ነው። ለአንድ ሰው አንድ ጊፍት እየሰጠሁኝ ነበር እና መልካም ፈቃድ ከሆነ ሰብስክራይብ አድርገኝ እባክህ። እሺ በጣም ቴንክ ዩ። ምን ነበር ያልኩት? ኦፊሻል ደሳለኝ አት ኦፊሻል ደሳለኝ ያ እሱ ነው። እሺ አድርጌያለሁ። በቃ ቴንክ ዩ አመሰግናለሁ። ስለዚህ ስጦታ ይሄው ከነዚህ አንድ መርጠህ ወሰድልኝ እባክህ። ቴንክ ዩ አመሰግናለሁ። መርሐባ። እሺ ሃይ ወንድሜ ሰላም ነው? እንዴት ነህ? ደሳለኝ እባላለሁ። የራሴ ዩቲዩብ አካውንት አለኝ። ሰብስክራይብ ለሚያደርጉ ሰዎች እነዚህ ሽልማቶች በጣም ብዙ ነበረ፣ አሁን እያለቁ ነው፣ 3 ነው የቀሩ። እነዚህ ሽልማቶች ሽልማለሁ እና እባክህ ሰብስክራይብ አድርገኝ። ሽልማትም አያስፈልገኝም አንተን ፎሎ ለማድረግ ኢንፎርሜሽን አይደል መረጃ አይደል? በቃ እኔ ደግሞ ፍቅር መግለጫዬ መረጃ አይደል የምሰጠኝ? አይ ነው በቃ ታዲያ። ስለዚህ ይሄም ያለ ሽልማት ይሆናል፣ ግን ይቀበላለሁ። ቴንክ ዩ አይነት ነው። እሺ በጣም አመሰግናለሁ። ምንድነው የምለው? ኦፊሻል ደሳለኝ ኦፊሻል
ደሳለኝ አቶ ኦፊሻል ደሳለኝ ደሳለኝ። አዎ ይሄ ራሱ ነው። አዎ በቃ ይሄ ነው። አዎ ያ ቴንክ ዩ አመሰግናለሁ። መርጠህ ወሰድ ከእነዚህዎች ለምን ባንተ ቢሆን አይሻልም? አንተ እስኪ ምረጥ እስኪ። ይሄ ብር ነው መሰለኝ። ብር አይደለም ትንሽ ነው፣ ለዛ ነው። ግን ቾኮሌትና እስክርቢቶ ነው። ትልቁን ትቼ ነው ትንሽ ቾኮሌትና እስክርቢቶ ነው ያለው። አመሰግናለሁ። ቴንክ ዩ። በርታ። እሺ አመሰግናለሁ። አሁን ደግሞ አንድ ወንድም አግኝተናል፣ እንጠይቀዋለን። ሰላም ወንድሜ፣ እንዴት ነህ? ደሳለኝ እባላለሁ እና ዩቲዩብ አካውንት ሰብስክራይብ ለሚያደርጉ ወንድሞች በቃ እንዲህ ጊፍት እየሰጠሁኝ ነበር ማለት ነው። እና የመጨረሻዎቹ ሁለት ነው የቀሩ። አንዱ እስኪ አንተ ወሰድ፣ ሰብስክራይብ አድርገኝ። ኦኬ አመሰግናለሁ። ቴንክ ዩ። ስለዚህ ከሁለቱም አንድ ነው። በጣም ብዙ ነበር የያዝነው። አመሰግናለሁ። ስለዚህ የመጨረሻ ስጦታ ቀርታለች። እንግዲህ እድለኛ ሰላም ወንድም፣ ሰላም እንዴት ነህ? ደሳለኝ እባላለሁ። ዩቲዩብ ሰብስክራይብ ለሚያደርጉኝ ሰዎች ጊፍት እየሰጠሁኝ የመጨረሻ ጊፍት ነው የቀረች እና ሰብስክራይብ ታደርገኛለህ? አት ኦፊሻል ደሳለኝ። ኦኬ ይሄ ነው። እሺ አመሰግናለሁ። ምንም አይደለም። በጣም ቴንክ ዩ። እሺ ይሄው የመጨረሻ ነች ግን በቃ አመሰግናለሁ። ቴንክ ዩ። እሺ ሰላም ቤተሰብ እንዴት ናችሁ? አሁን ደግሞ ቮይሴን ኦቨር ላይ አድርጌ መጣሁኝ። ምክንያቱም እነዚህ አለፍ ብዬ ላሳያችሁ ወደድኩኝ የዩቲዩብ ቤተሰቦች። ይሄ ማለት ያው የቦንዳ ልብሶች የሚሸጡ አሉን፣ የሚገራረሙ ልብሶች አሉን። ስፌት እንሰፋለን። እሱን ለማስተዋወቅ ያክል ነው። እንደምታዩት ጸዴ የሆኑ የስፖርት ልብሶች እንዲሁም ኖርማል ልብሶች አሉ እና ስለዚህ ትንሽ ልበላችሁ ብዬ ነው። ዩቲዩብ ቻናሌ ግን ሰብስክራይብ ስለምታደርጉ በጣም እያመሰገንኩኝ አሁንም ያላደረጋችሁ እንድታደርጉልኝ ጋብዛችኋለሁ። እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለምታደርጉት ትብብር ደግሞ በጣም ቴንኪው እያመሰገንኩኝ ልብሶቹ እዚህ ጋር እኛ ጋር ያሉ ልብሶች ማለት ነው ዴሊቨሪ እንሰራለን። የፈለጋችሁት ቦታ አዲስ አበባ ውስጥ ማለት ነው እንልክላችኋለን ወይም እናደርስላችኋለን አመቻችተን ማለት ነው። እና የስፖርት ኖርማል ሸሚዞች፣ ቲሸርቶች፣ የሚገራርሙ ልብሶች አሉን። እነሱን ሃይላይት ላሳያችሁ ብዬ ነው። ቆንጆ ልብሶች አሉን። ስለ ዋጋውም መናገር እችላለሁ። ምክንያቱም ከ100 ብር ጀምሮ እኛ ቤት ልብስ አለ። ከፍተኛ የሚባል ደግሞ በጣም እንግዲህ ሀይ የሚባሉ ቆንጆ ሱሪዎች እና ጃኬቶች ወይም ደግሞ ሹራቦች ወይም ታይቶች ናቸው። የስፖርት ታይቶች ለዛ ማለት ነው። እና 600 እንደዚህ ነው የሚሸጠው። በጣም ውድ የሚባል ነው የምነግራችሁ 600 ማለት እና በጣም ፌር በሆነ ዋጋ ልብሶች አሉ። እነሱን ለጋብዛችሁ ፈልጋለሁኝ እና ምናልባት ይሄን ተመችቶኛል አለ ወይም ደግሞ የታቀብለኛለህ ለሚል ጥያቄ ሁሉ ደግሞ ዝግጁ ነኝ ማለት ነው። የፈለጋችሁት ቦታ መጥቼ ማድረስ እችላለሁኝ እና ስለዚህ ላሳውቃችሁ ብዬ ነው። ቆንጆ ልብሶች አልፎ ደግሞ ጫማዎች ይኖርናል። የወንድም ሴትም ጓደኞችን የሚያመጡልኝ ከሶማሌ ክልል ምናምን የሚያመጡልኝ ሰዎች አሉ። ከዛ ጫማም እንደዚሁ ይኖረናል ማለት ነው እና ለምጠይቁኝ ጥያቄ ሁሉ መልስ እሰጣለሁኝ። እንዲሁም አድርስልን ለምትሉኝ ቦታ ለማድረስ ዝግጁ ነኝ እና ይሄን ቤት ላስተዋውቃችሁ ብዬ ነው። በዚሁ ሞር ቲክታክ ላይ ነበረ ፕሮሞት የምናደርገው። አሁን ደግሞ እንደዚህ ዩቲዩብ መምጣታችን ካልቀረ በጥሩ ሁኔታ እንደምንመጣ ተስፋ እያደረግን እንዲሁም እዚሁ የራሳችን ሱቅ ለማስተዋወቅ እሞክራለሁ እላችኋለሁ እና ሰብስክራይብ በማድረግ ግን ቤተሰብ ሁኑ እና የፈለጋችሁት ጥያቄ ጠይቁኝ። ምን አይነት ቪዲዮ መስራት እንዳለብኝ እንዲሁም በዚህ በልብሶቻችን መካከል ደግሞ የምትፈልጉት ነገር ካለ ወይም መጠየቅ የምትፈልጉት ነገር ካለ እንዲሁም እንዲመጣላችሁ ይሄን ልብስ ወድጀዋለሁ ባክላክልኝ ወይም ስጠኝ አድርስልኝ ለምትሉኝ ነገር
ሁሉም መልስ አለኝ ልላችሁ ፈልጋለሁኝ። ለምታደርጉት ትብብር ቴንኪው።